ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ የምናወራው የዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ላይ ያለውን ሐሳብ እንደ እግዚአብሔር ፍቃድ ለማውራት እንሞክራለን። ቃሉ እንዲህ ይነበባል። ኢየሱስም መለሰ እንዲህ ሲል፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። በዚህ ሐሳብ ላይ ብዙ ሰዎች ሰው ከውሃና ከመንፈስ ካልተወለደ የሚለውን ሐሳብ ይወስደው የውሃ ጥምቀት አድርገው ይወስዱታል። ቃሉ ይህንን ለመናገር ፈልጎ ነው ወይ የሚለውን በጥልቀት ለማየት እንሞክራለን። እንግዲህ በዚህ ሐሳብ ላይ እንደሚታወቀው የፈሪሳውያን ወገን የሆነ የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ወደ ኢየሱስ ክርስቶስ መጥቶ ክርስቶስን ሊያናግረው እንደፈለገ ይህ በዮሐንስ ወንጌል ምዕራፍ 3 ላይ የተደረገው የጌታችን የኢየሱስ ክርስቶስ ንግግርና የመምህሩ ኒቆዲሞስን ንግግር እናያለን። ከቁጥር 1 ስንጀምር እንዲህ ይለናል። ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ዘንድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው እና ኒቆዲሞስ ኢየሱስን ጠየቀው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለው። በጣም ብዙ ሰዎች ትኩረት ያደረጉበት ሐሳብ ይሄ ነው። ቃሉ ሊናገር የፈለገው ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ነው የሚለው። እንግዲህ እዚህ ጋር ስናየው ከውሃና ከመንፈስ ካልተወለደ በቀር ነው እንጂ የሚለው ካልተጠመቀ አይለንም። አሁን ቃሉን በጥልቀት ለማየት እንሞክር። ሰው ከውሃ እንዴት ሊወለድ ይችላል? ከመንፈስስ እንዴት ሊወለድ ይችላል? እዚህ ጋር ውሃውና መንፈሱ በእኩል ማንነት አንድን ሰው ወልደው ወደ እግዚአብሔር መንግስት እንደሚያስገባ ትልቅ አቅም እንዳለው የሚያሳይ ቦታ ነው። ውሃው እና መንፈሱ ያመነውን ሰው ካልወለደው በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም። ስለዚህ ውሃውና መንፈሱ ወላጅ እንደሆኑ እኩል ዳግመኛ አንድን ሰው ሊወልዱ እንደሚችሉ ቃሉ የሚያሳይ ቦታ ነው። ጌታ ኢየሱስ ክርስቶስ ሲናገር በቁጥር 6 ላይ ከስጋ የተወለደ ስጋ ነው ብሎ ይመልስለታል። ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላሉ አታድንቅ ሲል እናያለን። እንግዲህ ኒቆዲሞስ ምን ብሎ ጠየቀ? ቁጥር 4 ላይ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? ብሎ ኢየሱስን ሲጠይቀው እናያለን። በደንብ ልናስተውል የምንገባው ኒቆዲሞስ እያሰበ ያለው አንድ ሰው ሊወለድ የሚችለው ከሰው እንደሆነ በእርግጠኝነት ያውቃል። ሰው ግን ከእግዚአብሔር ሊወለድ የሚችልበትን ሐሳብ ሲያስብ እንዴት ሰው ከእናትና ከአባቱ ከተወለደ በኋላ ዳግመኛ ወደ እናቱ ማኅፀን ገብቶ እንደገና ሲወጣ ሁለተኛ ተወለደ ብሎ ስላሰበ ኒቆዲሞስ ይህንን ሐሳብ ጌታ ኢየሱስ ክርስቶስን ይጠይቀዋል። ኒቆዲሞስ ሸምግሏል። ኒቆዲሞስ አርጅቷል። ትልቅ ሰው ሆኗል። ስለዚህ ወደ እናቱ ማኅፀን ይግባ ይመለስ ቢባል እንኳን አሁን መሆን አይችልም። ሰዎች ከእናታቸው ማኅፀን ከወጡ በኋላ እንደገና ወደ እናታቸው ማኅፀን በየትኛውም የሳይንስ ችሎታ ቢሆን እንኳን ወደ እናታቸው ማኅፀን ተመልሰው መኖር አይችሉም። ምክንያቱም ሰው ወደ እናቱ ማኅፀን መመለስ ቢችል እንኳን መኖር አይችልም። ስለዚህ ኒቆዲሞስ ያሳሰበው ጉዳይ ይሄ ነው። ኢየሱስ ግን ሲመልስ እንዲህ ሲል እናያለን። እውነት እውነት እልሃለሁ ሰው ዳግመኛ ሊወለድ የሚችለው ከውሃና ከመንፈስ ነው የሚል ትምህርት ለኒቆዲሞስ ያስተምረዋል። ኢየሱስ ክርስቶስ ሲያብራራለት ከስጋ የተወለደ ሁሉ ስጋ ነው ይለዋል። አሁን ኒቆዲሞስ ከስጋ መወለዱን አውቋል። ከእናትና ከአባት መወለዱን አውቋል። ስለዚህ ከመንፈስ መወለድ ያስፈልግሃል። ከመንፈስ የተወለደ ደግሞ መንፈስ ነው። ዳግመኛ ልትወለድ ያስፈልጋችኋል ስላሉ አታድንቅ ሲለው እናያለን ቁጥር 7 ላይ። አሁን ጌታ ኢየሱስ ክርስቶስ እያብራራለት ያለው ቁጥር 7 ላይ ያለችውን ሐሳብ ዳግመኛ ስለመወለድ ነው። ስለዚህ ቁጥር 8 ላይ ንፋስ ወደ ወደደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው ይለዋል።
ጌታ ኢየሱስ ክርስቶስ ምሳሌ በመስጠት ትምህርቱን እንደሚያስተምር ሁላችን እናውቃለን። በቁጥር 8 ላይ ኢየሱስ ክርስቶስ አንድ ምሳሌ ለኒቆዲሞስ ሲነግረው እናያለን። ንፋስ ወደ ወደደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። የንፋስ መዝገብ ከየት ነው? ከየት እንደሚወጣ ንፋስን ሊያመነጭ የሚችል አቅምና ችሎታ ከየት እንደሆነ አያውቀውም ኒቆዲሞስ። ንፋስ በጣም ትልቅ ስራ ይሰራል። ውሃን ወደ ሰማይ ማንሳት ይችላል። ንፋስ ውቅያኖስን ይገለባብጠዋል። ንፋስ አይታይም፣ አይዳሰስም። ነገር ግን በጣም የሚታዩትን የሚዳሰሱትን ስራ መስራት ይችላል። በጣም ብዙ ነገሮችን ማከናወን ይችላል። ንፋስ እንዴት እንደሚኖር ሁኔታው እንዴት እንደሆነ ሰዎች ሊያውቁት አይችልም። ስለዚህ ጌታ ኢየሱስ ክርስቶስ ከመንፈስ የተወለደ ሁሉ እንደዚሁ ነው ብሎ ይነግረናል። እንዴት ነው ከመንፈስ የተወለደ ስንል በስጋ ማንነቱ አይደለም ይላል። ሰው ሲደክመው ይለወጣል፣ ፊቱ ይቀየራል። ሰዎች ፊታቸውን አይተን መድከማቸውን እናውቃለን። ጨነቁ ፊታቸውን አይተን እናውቃለን። ግን ዳግመኛ የተወለደ ሰው በማየት ሳይሆን በስራ ነው የሚታወቀው። ስራ ይገልጣቸዋል። ስለዚህ ንፋስ ስራው እንደሚገልጠው ሁሉ በስራው እንደምናውቀው ሁሉ ንፋስን ሲሆነ ነገርን ሲያንቀሳቅስ አይተን ንፋስ መጣ እንደምንል ሁሉ ዳግመኛ የተወለደን ሰው ደግሞ የምናውቀው በስራ ነው። ስለዚህ ቁጥር 5 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም የሚለው ሐሳብ ፈጽሞ የውሃ ጥምቀትን የሚያመለክት ደግሞም የሚያስተምር አይደለም። ሰዎች በዚህ አይነት ሁኔታ ውስጥ ገብተው ግን ብዙ ሐሳብ ሰው ከውሃና ከመንፈስ ካልተወለደ የሚለውን ሐሳብ ወደ ውሃ ጥምቀት ይቀይሩታል። ፈጽሞ የውሃ ጥምቀትን የሚያመለክት አይደለም። የሚያስተምረው ከውሃና ከመንፈስ መወለድን እንጂ መጠመቅን አያመለክትም። ጌታ ኢየሱስ ክርስቶስ ይህን ሐሳብ ደግሞ ለኒቆዲሞስ በደንብ ሲያብራራለት እናያለን። ኒቆዲሞስም ቁጥር 9 ላይ ይህ እንዴት ሊሆን ይችላል ብሎ ኢየሱስን ሲጠይቀው እንመለከታለን። በደንብ አስተውሉ። እንግዲህ ኒቆዲሞስ ለኢየሱስ ክርስቶስ ጥያቄ ይጠይቀዋል። ኢየሱስ ክርስቶስም በዚህ ሁኔታ ስለ መሲሁ የሚያስተምር አንድ መምህር ሆኖ ለኒቆዲሞስ እያስተማረው እንደሆነ መገንዘብ ትችላላችሁ። ቁጥር 10 ላይ ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? ይለዋል። የእስራኤል መምህር ነው ይሄ ሰው፣ የአይሁድ አለቃ ነው፣ ፈሪሳዊ ነው። ነገር ግን ኢየሱስ ክርስቶስን ጥያቄ ይጠይቀዋል በሌሊት መጥቶ። ኒቆዲሞስ ፈሪሳዊ ስለሆነ በመጽሐፍት ዕውቀት የበረታ የሙሴን መጽሐፍ የነቢያትን መጽሐፍ መዝሙራትን ያውቃል። ይህ ሰው ትልቅ ዕውቀት ያለው ሰው ነው። ስለዚህ ኢየሱስም አንተ የእስራኤል መምህር ስትሆን ይህን አታውቅም ያለው ስለ ዳግም ልደት እንዴት አታውቅም ነው ያለው። ቁጥር 11 ላይ እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክርነታችንንም አትቀበሉም ይላል። ጌታ ኢየሱስ ክርስቶስ እንግዲህ ስለ መሲሁ ሲመሰክሩ ከነበሩት መስካሪ አንዱ ሆኖ እንደሚናገር ያሳየዋል። ምክንያቱም ኢየሱስ ክርስቶስ ስለ ዳግም ልደት የሚያወራው ስለ መሲሁ ነው። ሰዎች ዳግመኛ ሊወለዱ የሚችሉት መሲሁ ክርስቶስን በመቀበላቸው ነው። ከነቢያት ጀምሮ ሰዎች ኢየሱስ ክርስቶስን እንዲቀበሉ፣ ኢየሱስ ክርስቶስን እንዲያምኑ፣ በእርሱ አምነው ደግሞ ሕይወት እንዲሆንላቸው ብዙ መስክረዋል። ብዙ ሰዎች ነቢያትን ስላልተቀበሉ ነቢያትን ገድለው እንደነበረ መጽሐፍት ይነግረናል። ስለዚህ ኢየሱስ ክርስቶስ ምስክርነታችንን አትቀበሉትም ይላል። እንግዲህ ኢየሱስ ክርስቶስ ስለ መሲሁ ስለ ራሱ መስካሪ ሆኖ እናገኘዋለን። እዚህ ላይ ቁጥር 12 ላይ ስለ ምድራዊ ነገር በነገርኋችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ ይለናል። እንግዲህ ኢየሱስ ክርስቶስ በዚህ ምዕራፍ ላይ ዳግመኛ የምትወለዱት ከዘላለም ከእግዚአብሔር እንደሆነ ይናገራል። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ ያለው ምዕራፍ 3 ቁጥር 3 ላይ ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የሚለው ሐሳብ ወይም በሌሎች ትርጉም ላይ ብታነቡ ከላይ ካልተወለደ ወይም ከእግዚአብሔር ካልተወለደ በቀር የእግዚአብሔር መንግስት አያይም። ስለዚህ ስለ ዳግመኛ ልደት የሚያወራው ከእግዚአብሔር ስለመወለድን ነው የሚያወራው። ኢየሱስ ግን ስለ ምድራዊ ነገር አንድ ነገር ለኒቆዲሞስ ነግሮታል። ይኸው ምንድነው? ስለ ንፋስ። ኒቆዲሞስም በምሳሌ የተነገረውን ጉዳይ ሊያምን አልቻለም። ቁጥር 9 ላይ ይህ እንዴት ሊሆን ይችላል ብሎ ነው የጠየቀው። ኢየሱስ ክርስቶስም በሚገባ ሲናገረው እናያለን። ቁጥር 13 ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣
እርሱም በሰማይ የሚኖረው የሰው ልጅ ነው ብሎ ይነግረዋል። አሁን ክርስቶስ ትምህርቱን ወደ ራሱ እየጠቀለለ ሲመጣ እናያለን። ስለዚህ ኢየሱስ ክርስቶስ ይነግረዋል፣ ወደ ሰማይ መውጣት የሚፈልግ ከሆነ ወይም ወደ እግዚአብሔር መንግስት ለመግባት የሚፈልግ ከሆነ አንድ ሰው ቁጥር 14 እና 15 ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል ይለዋል። አሁን እንግዲህ ጉዳዩ እዚህ ጋር ነው። እንግዲህ የሰው ልጅ ሊሰቀል ይገባዋል። ኢየሱስ ሐሳቡን ለኒቆዲሞስ እየጠቀለለለት እንደመጣ እናያለን። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል። የእስራኤል ሕዝብ በምድረ በዳ እግዚአብሔር እየመራቸው ባለበት ጊዜ በእግዚአብሔር ላይ ባጉረመረሙ ጊዜ እግዚአብሔር ተቆጥቶ እባቦችን እንደላከባቸው ያሳያል። ዘጸአት ምዕራፍ 21 ቁጥር 8 ላይ ሙሴም ስለ ሕዝቡ ጸለየ፣ እግዚአብሔርም ሙሴን እባብን ሰርተህ በዓላማ ላይ ሰቅለህ የተነደፈውም ሁሉ ሲያያት በሕይወት ይኖራል አለው። ሙሴም የነሐሱን እባብ ሰርቶ በዓላማ ላይ ሰቀለ። እባብም የነደፈችው ሰው ሁሉ የነሐሱን እባብ ባየ ጊዜ ዳነ ይለናል። እንግዲህ ይህ ቦታ ምን ያስተምረናል? በእባብ የተነደፉት እስራኤላዊ መርዙ በውስጣቸው የገባ የሞቱቱ ሰዎች ግን በሕይወት መኖር እንዲችሉ ሕይወት ያ መርዙ ከውስጣቸው እንዲጠፋ ያ የነሐሱን እባብ ማየት መቻል አለባቸው። በምሳሌ ተሰርቶ በዓላማ ላይ ሲሰቀል በእባብ የተነደፉ ሰዎች ሁሉ በዓላማ ላይ የተሰቀለውን እባብ ሲያዩት በሕይወት ይኖራሉ ይለናል። ስለዚህ ጌታ ኢየሱስ ክርስቶስ በዚህ ምዕራፍ ላይ የተጠቀሰውን ሐሳብ ጠቅሶ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል አለ። እንግዲህ በአዳም አማካኝነት በእባቡ የተነደፉት ሰዎች ሁሉ የሞቱ ናቸው። ስለዚህ ያ መርዝ በሕይወታቸው ውስጥ ያለ ሰዎች የተሰቀለውን ክርስቶስን በእምነት ሲያዩት በሕይወት ይኖራሉ የሚል ትምህርት ነው የሚያስተምረን። ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ብርሃንም ወደ ዓለም ስለመጣ ሰዎች ሥራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላል፣ ሥራውም ይገለጥ ዘንድ ወደ ብርሃን አይመጣም። እውነትን የሚያደርግ ሥራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል ይለን። እንግዲህ ብርሃኑ ጌታ ኢየሱስ ክርስቶስ እንደሆነ ነግሮናል። እንግዲህ ልናስተውል የሚገባን በአዳም አማካኝነት የተነደፉት ሰዎች ሁሉ የተሰቀለውን ክርስቶስን ሲያዩ በሕይወት እንደሚኖሩ ጌታ ኢየሱስ ክርስቶስ ለኒቆዲሞስ እያስተማረው ነው። ስለዚህ ኒቆዲሞስ መብቴው ምንድን ነው ብሎ ኢየሱስ ክርስቶስን ሲጠይቀው የዘላለም ሕይወት ማግኘት የሚችለው ሰው በእርሱ ሲያምን ነው። በእርሱ በኢየሱስ ክርስቶስ ሲያምን ሰዎች የዘላለም ሕይወትን እንደሚያገኙ ጌታ ኢየሱስ ክርስቶስ በሚገባ ለኒቆዲሞስ ነግሮታል ማለት ነው። በቁጥር 5 ላይ ያለው ሐሳብ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም የሚለው ምን ማለት ነው? ሰው ከውሃና ከመንፈስ እንዴትስ ሊወለድ ይችላል የሚለው በቁጥር 16 ላይ በእርሱ የሚያምን እንደሚወለድ ጌታ ተናግሮናል ማለት ነው። በቁጥር 5 ላይ ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም የሚለውን በዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ እንዲህ ይላል፣ የእርሱ ወደ ሆነው መጣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፍቃድ ወይም ከወንድ ፍቃድ አልተወለዱም ብሎ ይነግረናል ማለት ነው። ይሄው ሐሳብ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ያለው ሐሳብና በዮሐንስ ወንጌል ምዕራፍ 1 ከቁጥር 11 እስከ 13 ያለው ሐሳብ አንድ አይነት ሐሳብ
እንደሆነ እንድትረዱ ያስፈልጋል። ምክንያቱም ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ቁጥር 6 ላይ ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው ይለዋል። ስለዚህ ቁጥር 7 ላይ ዳግመኛ ልትወለዱ ያስፈልጋችኋል ስላሉህ አታድንቅ ሲለው እናያለን። አስተውሉ እንግዲህ ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ኢየሱስን ለተቀበሉት ደግሞ በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የመሆን መብት ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፍቃድ ወይም ከወንድ ፍቃድ አልተወለዱም ብሎ ያስተምረናል። እንግዲህ በምዕራፍ 3 ቁጥር 6 ላይ ከስጋ የተወለደ ስጋ ነው እንዳለ ሁሉ ከስጋ መወለድ አይደለም። ምዕራፍ 1 ቁጥር 13 ላይ ከስጋ መወለድ አይደለም፣ ይሄ ዳግመኛ የሚወለደው ሰው ከእግዚአብሔር ነው። ከእግዚአብሔር የሚወለደው ደግሞ ልክ እንደ ስጋ ፍቃድ አይነት አይደለም ብሎ ይነግረናል። ታዲያ እንዴት ነው ከእግዚአብሔር ሰዎች የሚወለዱት ብለን ስናይ ከውሃውና ከመንፈሱ ነው በዳግም ልደት የተወለድነው። በእኛ ዘንድ የለም የፍርሃት መንፈስ፣ ድፍረት ስላለ ጽድቅን የሚያወርስ እንድንጠራ ልጆቹ ተብለን በአንድ ልጁ ጨክኖ ሰጠን። የሚጠብቀን መልካሙ እረኛ ከቃል በላይ ነው እግዚአብሔር ለእኛ። እንድንጠራ ልጆቹ ተብለን በአንድ ልጁ ጨክኖ ሰጠን። የሚጠብቀን መልካሙ እረኛ ከቃል በላይ ነው እግዚአብሔር ለእኛ። ቀጣይ የዚህን የትምህርት ክፍል በሁለተኛው ክፍል በሚገባ ስለምናይ በትዕግስት እንድትከታተሉ በአክብሮት እጠይቃለሁ።